ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ ብርሃን አባ ገብረ ጊዮርጊስ፣ ክቡር አባታችን ቀሲስ ስመኘው፣ የተከበራችሁ ወንድሞች ዲያቆናት፣ የተከበራችሁ እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ? አሜን። የክብር ባለቤት አምላካችን እግዚአብሔር በቸርነቱና በምሕረቱ በፍቅሩ ስሙ በረድኤቱ አቅርቦ በቅድስናው ስፍራ ይባርከን ይቀድሰን ዘንድ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በአማላጅነቷ በቃል ኪዳኗ ያልተለየች አምላክ ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ አምላካችን እግዚአብሔር ባከበራቸው ክብር የተመሰገኑ የተከበሩ ይሁኑ። ዛሬ የምንነጋገረው እዚህ ስክሪን ላይ የምታዩት ለክህነት ወይም ደግሞ በልዩ ሁኔታ ለድቁና አገልግሎት ለግብረ ድቁና በአጥቢያ ቤተክርስቲያናችን ሊሾሙ የሚገባቸው ልጆቻችን የሚጠበቅባቸውን ምን እንደሚጠበቅባቸው ለማስረዳት ለወላጆችም ለልጆችም ለማነቃቃት ነገ የቤተክርስቲያን ተረካቢ መሆናቸውን ተረድተው በሙሉ ልብ የቤተክርስቲያንን ትምህርት በሚጠበቅባቸው ልክ እንዲማሩ ለማነቃቃት ያስችላል ብለን አባቶች ተመካከረን እኔ እዚህ ቁሜ ላቅርበው እንጂ የሁላችንም የመልአከ ብርሃን አባ ገብረ ጊዮርጊስ የቤተክርስቲያናችን አስተዳዳሪም መምህራችን ቀሲስ አባታችን ቀሲስ ስመኘውም እኔም አንድ ላይ ተመካከረን ቀናትን አሳልፈን ስንወያይበት የነበረ ሀሳብ ነው። ስለዚህ ወደ እናንተ እናቀርበውና እናንተ ደግሞ የምትሰጡት ሀሳብ ካለ እናንተንም ተቀብለን ይሄ መመሪያችን ይሆናል ማለት ነው። እንደው እንደ መግቢያና ጉዳዩን ለመረዳት እንዲያስችለን እነዚህን ነጥቦች ለማየት እንሞክራለን። ወደ ዋናው ሀሳባችን ከመግባታችን በፊት የጉዳዩን አስፈላጊነት ለመረዳት እንዲያግዘን ማለት ነው። አንደኛ ክህነትና ቤተክርስቲያን ወይም የክህነት አገልግሎትና ቤተክርስቲያን የሚለውን ሀሳብ ያላቸውን ቁርኝት እንመለከታለን። በጣም ባጭሩ ማለት ነው። ከዚህ መርሃ ግብር ግብአት በሚሆን መልኩ እንጂ ራሱን የቻለ ትልቅ ሰፊ ትምህርት ነው። በኮርስ ደረጃ ሊሰጥ የሚቻል ነው። ክህነትና ቤተክርስቲያን የሚለው ማለት ነው። ሳምንታት ሊወስድ የሚችል ታላቅ ሀሳብ ነው። የትናንት ካህናት ለዛሬዋ ቤተክርስቲያን ምን አስተዋጽኦ አድርገዋል የሚለውንም ባጭሩ ለመዳሰስ ለማየት እንሞክራለን። እንደው ዛሬ ለነገ ስናስብ ትናንት ጋር ማያያዝ ስላለብን በቤተክርስቲያናችን የነበሩ የትናንት ካህናት አባቶቻችን ለዛሬዋ ቤተክርስቲያን ያደረጉልን አስተዋጽኦ እንመለከታለን። የክህነት አገልግሎት ደግሞ ዛሬ ያለበት ሁኔታ ምን ይመስላል የሚለው ይልቁንም ደግሞ ይህንን ሀሳብ ለምን በአጥቢያ ቤተክርስቲያን ደረጃ እንኳን ራሱ መስራት አንጀምርም ብለን እንድናስብ ያነቃቃንና ያስገድደንም ስለሆነ የክህነት አገልግሎት ዛሬ ያለበትን ሁኔታ ባጭሩ ለመዳሰስ እንሞክራለን። ለነገዋ ቤተክርስቲያን ዛሬ ልንሰራው የሚገባንን ነጥብ ደግሞ የዛሬው ዋና ሀሳብ የሆነውን እሱን እናያለን። እንግዲህ እንደምታውቁት ክህነት እና ቤተክርስቲያን ያለ ክህነት ቤተክርስቲያን ልናስባት አንችልም። የቤተክርስቲያን ሕይወቷ ክህነት ነው። ክህነት ከሌለ የክህነት አገልግሎት ከሌለ ወይም ደግሞ ቤተክርስቲያን ባስቀመጠችው መመሪያና ደንብ ክርስቶስ በሰጣት መመሪያ መሰረት የክህነት አገልግሎት ከሌለ የቤተክርስቲያን ሕልውና
የለም ማለት ይቻላል። ያለ ክህነት ቤተክርስቲያንን ማሰብ ስለማይቻል ማለት ነው እና ምክንያቱም የምስጢራት ሁሉ ቁልፍ መሆኑን ራሱ ኢየሱስ ክርስቶስ ነግሮናል። ይህንን የቤተክርስቲያንን ቁልፍ የሆነው የምስጢራትን ሁሉ መፈጸሚያ የሆነውን ክህነትን ቤተክርስቲያንን ለሚጠብቁ ለቤተክርስቲያን ሰጥቶ ነው ክርስቶስ ሲያርግ። በእርገቱም ላይ የምናየው የበለጠ ትምህርት ነው። ግን እነዚህ ክርስቲያን እንድንሆን ያደረጉን ምስጢራት ሁሉ ያለ ክህነት ሊፈጸሙ አይችሉም። ሰው የክርስቶስ አካል የሚሆነው ሲጠመቅ ነው። ያለ ክህነት ወይም ያለ ካህን ተጠምቆ የክርስቶስ አካል ሊሆን አይችልም። የክርስቶስን ስጋውና ደሙን በልቶ ጠጥቶ መዳን የሚችለው ምስጢረ ቁርባንን የሚፈጸመው በክህነት አማካኝነት ነው። ስለዚህ ለዚያ ነው ክህነት የቤተክርስቲያን ሕይወቷ ነው። ያለ ክህነት ቤተክርስቲያን ትኖራለች ማለት አይታሰብም እና በዚህ ልክ መረዳት ያስፈልጋል። ቤተክርስቲያንን የሚጠብቁ ዘንድ አደራ የሰጣቸው ለካህናት ነው። ሁልጊዜ የምንማረው በቅዱስ ጴጥሮስ አማካኝነት በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ የሚለው ቤተክርስቲያንን ጠብቅ ማለት ነው። በነገስታት አይደለም ይህን ስልጣን የሰጠው። ቤተክርስቲያንን እንዲጠብቁ በዘመኑ የነበሩትን ታላላቅ ኢምፐረሮች ወይም ደግሞ ታላላቅ ነገስታት አይደለም ክርስቶስ አደራ የሰጠው። በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ ብሎ የሰጠው የክህነትን ቁልፍ ለሰጠው ለቅዱስ ጴጥሮስ ነው ማለት። ስለዚህ ክርስቶስ ቤተክርስቲያንን አደራ የሰጠው ለባለጸጎች አይደለም፣ ለነገስታት አይደለም፣ ለወታደሮች አይደለም፣ ለካህናት ነው ማለት ነው። ቤተክርስቲያን የምትጠበቀው ቤተክርስቲያን የምትመገበው በካህናት ነው እና የክህነት አገልግሎት ማለት ነው እና ቤተክርስቲያናችን በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን መንፈስ ቅዱስ ጳጳሳት አድርጎ የሾመባትን ብሎ በሐዋርያት ሥራ ላይም ቅዱስ ጳውሎስ የጠቀሰውን እናገኛለን እና ከታች ከንዑስ ከድቁና ጀምሮ እስከ ላይኛው እስከ ጵጵስና ያለው በጠቅላላ ክህነት ተብሎ ይጠራል። ከድቁና ካልተጀመረ ጵጵስና አይደረስም። እያንዳንዱ አንዱን ዝሎ የሚደረስበት ማዕረግ አይደለም። ከድቁና ጀምሮ እስከ ጵጵስና ያለው ሁሉንም የሚያካትት ነው የክህነት አገልግሎት የምንለውና በጠቅላላው ቤተክርስቲያንና ክህነት አገልግሎት የሚለው ይሄንን በዚህ መልክ ልንረዳው የሚገባን ነው ማለት ነው። ክህነት ከሌለ ቤተክርስቲያን የለችም ብለን የምናስበው በዛ ልክ ነው ማለት ነው። በቃ ክርስቶስ ነው ሊቀ ካህናት። ያ ሊቀ ካህናት ክርስቶስ ደግሞ የሾማቸው ያስቀመጣቸው ካህናት ከሌሉ ቤተክርስቲያን አትታሰብም። ይህን የተረዱ የትናንትና የነበሩ ካህናት አባቶቻችን ለዛሬዋ ቤተክርስቲያን ምን አድርገው አልፈዋል የሚለውን እሱን በእውነት መዘርዘር የምንችለው አይደለም። በተለይም ደግሞ ይሄንን አሁን የምናየውን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አጥር ውስጥ ብናየው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አባቶቻችንን ብንመለከት እጅግ በጣም ብዙ ስራ ሰርተዋል። ትናንት የሰሩት ነው ዛሬ ያቆመን ማለት ነው። ቤተክርስቲያኒቱን ዛሬ እንድትቀጥል ወደፊትም እንድትቀጥል የሚያደርጋት አባቶቻችን ትናንት የሰሩት ስራ ነው እና እንደው 1 2 3 ብሎ ለመጥቀስ ያክል የትናንት አባቶቻችን ናቸው ዛሬ የምንቀድስበትን የቅዳሴውን የመስዋዕት አገልግሎት የቁርባን ቅዳሴ ያስቀመጡልን ያዘጋጁልን እና በጠቅላላው ሰማያዊ ምስጋና ማዕድን በምድር ላይ ሆነን በምድር ያለችው የክርስቶስ መንግስት የተባለችው ቤተክርስቲያን እንድትመገብ እኔና እናንተ ከዚህ ምስጋና ማዕድ እንድንመገብ ያን የምስጋና ማዕድ ያዘጋጁልን የትናንትና አባቶቻችን ናቸው። ከቅዱስ ያሬድ ጀምሮ ያሉት ከዚያም በፊት የነበሩት ግን ደግሞ በጎላው በበለጠው ብንናገር ከቅዱስ ያሬድ ጀምሮ ያሉት በየጊዜው የተነሱ አባቶቻችን በሂደት ዜማውን እያዳበሩ መጽሐፍ ቅዱስን በዜማ እያዜሙ መጽሐፍ ቅዱስን እንድንማር ያደረጉን በጠቅላላው ሰማያዊ ምስጋናን በመዝሙረ ዳዊት መዝሙር 73 ቁጥር 14 ላይ የተጻፈልንን
የትንቢት ቃል የፈጸሙልን እነሱ ናቸው። ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ የሚለው ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው የሚለው የተለየ ምግብ ጤፍ ስለሚበቅልበት አይደለም ኢትዮጵያ፣ ወይም ደግሞ የተለየ ጥራጥሬ ስለሚበቅልበት አይደለም። የተለየ ከሰው ልጆች የተለየ ምግብ የተባለው ሰማያዊ ምግብ ነው፣ ሰማያዊ ዝማሬ። ያንን ያዘጋጁልን የትናንትና አባቶቻችን ናቸው። ስለዚህ የትናንትናዋ ቤተክርስቲያን ካህናት አባቶቻችን ለዛሬዋ የሚለውን በዚህ ልክ የምናየው ነው። ሰፊ ነው። ስርዓቱንም ጭምር ነው። ማዕዱን የምስጋና ማዕዱን ማዘጋጀት ብቻ ሳይሆን ያ ማዕድ እንዴት እንደሚበላ እንዴት እንደሚፈጸም ሰማያዊ ስርዓትን የአገልግሎት ስርዓትን የሰሩልን የትናንትና አባቶቻችን ናቸው። የማይናወጥ ስርዓት ማለት ነው። እጅግ በጣም ግሩምና ድንቅ የሆነ ዛሬ ምናልባት ተገኝተን እዚህ ማህሌት ስናሸበሽብ ዝም ብለን እኛ የፈጠርነው እንዳይመስልን ከመላእክት የተገኘ ነው። መላእክት ክንፍ ለክንፍ ተያይዘው እግዚአብሔርን የሚያመሰግኑበት ስርዓት ዛሬ በቀኝና በግራ ሆነን እየተቀባበልን ስናመሰግን ምድራዊ እንዳይመስልን አባቶቻችን በትንቢተ ኢሳይያስ ምዕራፍ 6 ላይ ያለውን የተገለጸውን አንዱ መልአክ ለሌላው መልአክ እያሰማ ቅዱስ 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 እያለ በቅብብሎሽ የሚያመሰግኑትን ምስጋና እንድናመሰግን በዚህ ስርዓቱን የሰሩልን የትናንትና አባቶቻችን ናቸው በእውነቱ። እና በጠቅላላው ለትውልድ የሚሻገር ለዛሬ የደረሰ ለወደፊትም የሚሻገር ስራ የሰሩልን የትናንት የቤተክርስቲያን አባቶቻችን ካህናት ናቸው። እንዲሁም ደግሞ በነበሩበት ዘመን ቤተክርስቲያን ታፍራ ተከብራ እንድትኖር ያደረጉ ናቸው። ሕይወታቸውን ለቤተክርስቲያን የሰጡ የሚገሰጸውን እየገሰጹ የሚመከረውን እየመከሩ ቤተክርስቲያንን የጠበቁ ከተኩላዎች ጋር የታገሉ እና አቡነ ተክለ ሃይማኖትን በስማቸው ቤተ መቅደስ አንጸን የምንዘክራቸው የትናንት ካህናት ናቸው። ከነገስታቱ ከአሕዛቡ ነገስታት ጋር እየተዋጉ ለእውነት ለቤተክርስቲያን ቆመው ቤተክርስቲያንን ያሻገሩልን ማለት ነውና ከዚህም በላይ ብዙ እንላለን። ግን እንደው ለመንደርደሪያ ያክል የትናንትና የአባቶቻችንን የካህናትን አስተዋጽኦ ለዛሬዋ ቤተክርስቲያናችን ካየነው እጅግ ሰፊ ነውና አእላፋት ደቀ መዛሙርትን በማፍራት ግዙፍ የትምህርት ተቋም ሆነው አልፈዋል። የትናንትና አባቶቻችን አንድ መምህር ማለት ነው። አንድ መምህር በሺዎች የሚቆጠር ተማሪ እያስተማረ 40 ዓመት 50 ዓመት 60 ዓመት እያስተማረ የዩኒቨርሲቲ ስራን ሲሰራ የነበረ መምህር ነው። የኢትዮጵያ አባት የምንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች ዛሬም ድረስ እንኳን ያሉ ማለት ነው። በጉባኤያቸው በመቶዎች የሚቆጠር ተማሪ ረሃብ ሳይፈታቸው ሌላ የቅንጦት ዓለም ሳያምራቸው ጉባኤያቸውን ተክለው ለቤተክርስቲያን ትውልድ እያፈሩ ያሉ ማለት ነው። ምናልባት አንድ ዩኒቨርሲቲ ሲቋቋም በመቶዎች ተማሪ ሊሆን ይችላል የሚቀበለው ያውም በትልቅ በጀት ማለት ነው። እነዚህ አባቶቻችን ግን 50 60 ዓመት በሺዎች የሚቆጠር ተማሪ አንድ መምህር ብቻ እያስተማረ ሌሎቹም በዚያው ልክ በቁጥራቸው ስናባዛው ለቤተክርስቲያን የህይወት ቀጣይነት ትልቅ ስራ የሰሩ ትናንትና አባቶቻችን ናቸው የሚለውን ማሰብ እንችላለን። የክህነት አገልግሎት ዛሬ ያለበትን ደረጃ ደግሞ ስናየው ምናልባት ብዙም ሊነገረን የሚያስፈልግ አይመስለኝም። ያለው ሁኔታ ውጥንቅጡ እጅግ በጣም የበዛ መሆኑን የምናየው ነው። ጠቅላላው ልንገልጸው የምንችለው አጥሩ ቅጥሩ የፈረሰበት ባለቤት የሌለው እስኪመስል ድረስ የክህነት አገልግሎት አሁን ዝም ብሎ ያገኘው ሁሉ ሌላው ካህን ለመምሰል መርካቶ መስቀልና ቆብ ገዝቶ ካባ ለብሶ እንዲሁ የሚታይበት በልብስ ካህን መምሰል እየታየ ያለበት ዘመን ስርዓትና ቅጥሩ የፈረሰበት ደረጃ ላይ የደረስንበት ነው ማለት ይቻላል። ሁሉም እንደው የትኛው ነው አባት የንስሐ አባት ሊያዝ እንኳን ብለን ብናስብ የምንቸገርበት ደረጃ ላይ የደረስንበት ዘመን መሆኑን ግን ሁላችሁም የምታውቁት ነው። ከእውቀትም ከስነግም ጋርም የተፋቱ ሰዎች እጅ ላይ የወደቀበት ነው ክረት። ምናልባት እኛንም ያለውን ጨምሮ ነው የምንናገረው። አሁን በእውነት በአባቶቻችን ሚዛን ስንመዘን ምንም የሚገባ ነገር የለም። ቢያንስ ግን እናምናለን። በእውነት ለመናገር ያክል ማለት ቢያንስ ግን የማናምንበትን ቀድሰን አናቆርባችሁም። ቢያንስ ግን የማናምንበትን ንስሐ ግቡ ብለን አናስተምራችሁም። ምንም እንኳን በኃጢአት ውስጥ ያለን ብንሆንም ማለት ነው። በጠቅላላው ሲታይ ግን ሰፋ አድርገን ካየነው የንስሐን ምንነት የሚያቃልሉ ካህናት መስለው
የቁርባን ምንነት የሚያቃልሉ በተቀላላው የቤተ ክርስቲያን መዓዛና ሽታ የሌላቸው እጅ ላይ የወደቀበት ዘመን ነው። ይህ በግልጽ መነጋገር ስላለብን ማለት እና ለዚህ ነው ለመፍትሄ ሊሆንን የሚችል ምን እንሰራለን የሚለውን በኋላ ለማምጣት የምንሞክረውና ስለዚህ ዛሬ ሲሞናዊነት ስር የሰደደበት ዘመን ነው። ሲሞናዊነት ማለት ክህነትን በገንዘብ መግዛት ማለት ነው። ክህነትን በገንዘብ ገዝቶ እንደገና ለገንዘብ መቸርቸር ማለት ነው። ንግድ ማለት ነው። የክህነት ንግድ ማለት ነው። ይሄ ቀድሞም የነበረ ነው። በሐዋርያት ሥራ ምዕራፍ 8 ከቁጥር 6 ጀምሮ የምናነበው ዛሬ ደግሞ በዘመናችን እስከ የት እንደደረሰ የምታውቁት፣ የምታነቡት፣ የምትሰሙት ጉዳይ ነው እና ይሄ ይገልጸዋል ያለንበትን ዘመን ሲሞናዊነት የነገሰበት መለካዊነት የገዘፈበትና የተንሰራፋበት። መለካዊነት ማለት ለክርስቶስ ከመታዘዝ ይልቅ ለንጉስ መታዘዝ፣ ለቤተ ክርስቲያን ከመታዘዝ ይልቅ ለባለስልጣን መታዘዝ፣ የቤተ ክርስቲያንን ድምፅ ከመስማት ይልቅ እነገሌ ነገስታቱ፣ ባለስልጣኖቹ፣ ሚኒስትሮቹ ምን ይሉ ይሆን ብሎ የእነሱን የልብ ትርታ ማዳመጥ፣ ይሄ የነገሰበት ነው ያለው ዘመን። ጥሪው ግን ያልነበረ ለቤተ ክርስቲያን አደራ የተሰጣቸው ተሰጠን ካህናት ማለት ነውና ያለንበት ዘመን ይህንን ይመስላል። በጥቅሉ ቀኖናዊት ቤተ ክርስቲያን ቀኖና አልባ የመሰለችበት ጊዜ ነው። አሁን ቀኖና ማለት መለኪያ፣ መስፈሪያ፣ መቁጠሪያ ማለት ነው። የቤተ ክርስቲያን ስርዓቷ ተጀምሮ እስኪጨረስ ድረስ መለኪያ አላት። ተለክታ የምትታወቅ ነው። የቅስና፣ የድቁና፣ የኤጲስቆጶስነት ለመሾም ያለው መስፈርት እነዚህን አንቀጾች ብታነቧቸው ፍትሐ ነገሥት ከአንቀጽ 5 እስከ አንቀጽ 8 ያሉትን ብታነቧቸው ከቤታችሁ ሄዳችሁ ቁጭ ብላችሁ በእውነት ይሄ ያለን ሰዎች በእውነት ይሄ ሕግ ያላት ቤተክርስቲያን ክህነት በዚህ ዘመን እንዲሆነበት ለምንድን ነው የሚለው እንድንጠይቅ ያደርገናል። ኤጲስቆጶስነት ለመሾም ምን ማሟላት አለበት? ኤጲስቆጶስ የተሾመ የሥራ ድርሻው የአገልግሎት ኃላፊነቱ ምንድን ነው? ከኤጲስቆጶስነት ሊያሸረው የሚችል ምን ነገር አለ? እንደገና የመመለስ እድል ካለውም ሊመለስ የሚችለው በምን መልኩ ነው? ስርዓቱ አለ፣ ቀኖናው አለ ማለት ነው። ለቅስና ለድቁና ለሁሉ መለኪያ ያላት ቤተክርስቲያን አሁን ግን መለኪያ የሌለው እስኪመስል ድረስ ዲያቆኑ ጳጳሱን እንትን ሲለው ጳጳሱ ዲያቆኑን ምስቅልቅሉ የወጣበት ጊዜ ላይ ነው ያለነው እውነት ለመናገር እና እግዚአብሔር ከዚህ ይፈውሰን እና አሁን ያለንበት ይሄ ነው። ስለዚህ ለነገዋ ቤተክርስቲያን ዛሬ ልንሰራው የሚገባ ነገር ምንድነው የሚለውን ይሄንን እንደ ልጅ ዝም ብሎ የእናቱን ቁስል የእናቱን ሕመም አውርቶ የሚሄድ ሰዎች መሆን የለብን። ዛሬ እጃችን ላይ ያለውን እድል መጠቀም መቻል አለብን። አንድ ሰው በግሉ ምን ሊሰራ ይችላል? አንድ ካህን በግሉ ምን ሊሰራ ይችላል? ራሱን ማብቃት። እንደ ካህን ይሄ የሚቆጨኝ ከሆነ እንደዚህ አይነት ወደዚያ ውስጥ መግባት እንደ ካህን፣ እንደ ግለሰብ ደግሞ በራሳችን የምንሰራው በልጁ ላይ መስራት፣ በራሱ ንቃተ ሕሊና ላይ መስራት ብዙ ነገር እንደ አጥቢያ ቤተክርስቲያን በደረጃ ልንሰራቸው የምንችል ብዙ ነገሮች አሉ። ስለዚህ ዛሬ ያለንበትን ችግርና መንስኤውን በአግባቡ ለይቶ መረዳት በራሱ አንድ ግለሰብ ሊያደርገው የሚችል ጉዳይ ነው። በቃ በንቃተ ሕሊና ሆኖ ቤተክርስቲያን ምንድናት? ክህነትና ቤተክርስቲያን ያላቸው ግንኙነት ምንድነው? አሁን ያለበት የክህነት አገልግሎት ምንድነው የሚለውን በራሱ ጥረት በራሱም እንኳን ቢሆን ራሱ ሊያውቅ የሚገባው የግለሰብ ደረጃ ሊሆን ማለት። ስለዚህ በግለሰብ ደረጃ ስናየው ይሄን ችግር የተረዳ ሰው ብቁ የሆነ የቤተክርስቲያን አገልጋይ ልጅ እንዲኖረው ልጁ ላይ መስራት ግለሰብ ሊሰራው የሚችል በእና አንዲት እናት ይሄ የሚቆጫት ከሆነ ልጇ ላይ በትክክል ለነገ እውነተኛ ካህን ለነገ እውነተኛ ዲያቆን እንዲሆን የምትሰራ እናት የሚሰራ አባት ያስፈልጋል። እንደዛ ሲሆን ነው እንግዲህ ሁሉ ጊዜ የምንማረው እነ ዮሐንስ አፈወርቅ የእናቶቻቸው ውጤቶች ናቸው። ሌሎቹም ቤተክርስቲያንን እጅግ ለዘመናት የሚያሻግር ስራ የሰሩ ለአንድና ለመጨረሻ ጊዜ የመናፍቃን ጥያቄ ድጋሚ ቢመጣ እንኳን ለዘላለም መልስ ሊሆን በሚችል ደረጃ የሰሩ አባቶቻችን እናቶቻቸው ያሳደጓቸው ናቸው። ምንም ሌላ እንደው ስለዚህ እኔ ምን እሰራለሁ ብለን እንዳናስብ ማለት ነው። እናቶቻችን አባቶቻችን በግለሰብ ደረጃ ልንሰራው የምንችለው ብዙ ነገር አለ። በአጥቢያ ቤተክርስቲያን ደረጃ አሁን ዛሬ የምንነጋገርበትን ጨምሮ ያለውን በተቀላላው ብዙ ነገር መስራት ይቻላል። ግን ለዛሬው ያሰብነው እነጋገራለን። በሀገረ ስብከት ደረጃ በተቀላላው በጠቅላይ ቤተ ክህነት ደረጃ ትልቅ ስራ ሊሰራ የሚገባበት ጉዳይ ነው። እኛ ግን ቢያንስ በግለሰብና በአጥቢያ ቤተክርስቲያን ደረጃ ልንሰራው የሚገባንን
ማሰብ ያስፈልጋል። ስለዚህ ከዚህ በመነሳት በአጥቢያ ቤተክርስቲያናችን ወደፊት ለዚህ ለተመረጠ አገልግሎት እግዚአብሔር ቢፈቅድላቸው የነሱን ፍላጎት የእግዚአብሔርን ፈቃድ ሆኖ ለሚመጡ ልጆቻችን ሮድማፕ ማስቀመጥ መቻል አለብን። ቅድም እንዳልኳችሁ እጅግ በጣም ሰፊ የሆነ ቀኖና አለ። ከዚያ እንኳን በጭልፋ ያክል እንኳን አልወሰርንም። እውነት ለመናገር ከዚያ ቅድም ከጠቆስኩላችሁ ለምሳሌ ፍትሐ ነገሥት 8ኛውን አንቀጽ ብታነቡ ስለ ዲያቆናት ማለት ነው የሚናገረው ያስቀምጠልናል። ከዚያ በጭልፋ እንኳን አልወሰርንም እውነት ለመናገር ማለት ነው። ግን ከምንም ይሻላል። ግን ምንድነው የሚጠበቅብኝ የሚለውን የማያውቅ ልጅ ዝም ብሎ ዲያቆን ከማድረግ እጅግ በጣም የተሻለ ነው። የወሰርነው ወደፊት የምናመጣቸው መስፈርቶች ግን እጅግ በጣም ጥቂቶች መሆናቸውን እንድንረዳ ነው። ስለዚህ አሁን የምናቀርባቸው ከትምህርት አንጻር፣ ከአጠቃላይ ስነ ምግባር አንጻር፣ ከእድሜ አንጻር፣ ከአገልግሎት ሱታፊ አንጻር ምን ይጠበቅባቸዋል የሚለውን ለልጆቻችን ለማስረዳት ልጆቻችንን ለመከታተል ይሄ ይጠበቅባል ይሄን ተማር እያልን ለማበረታታት እየሰማችሁ ነው። ይሄ የቤተክርስቲያንን ትምህርት ለመማር ሁሉም ሰው መነቃቃት መቻል አለበት። ከዚህ ከሰማያዊ ማዕድ ለመሳተፍ ግን ደግሞ የተለየ ፍላጎት የተለየ ጥሪ ያላቸው ደግሞ እግዚአብሔር በውስጣቸው መንፈስ ያሳደረ ልጆች ደግሞ ምንድነው የሚጠበቅብኝ የሚለው ማወቅ ስላለባቸው ነው። እነዚህን የተወሰኑ አንዳንድ ብለን እናያቸዋለንና ለምሳሌ ሊደርሱበት የሚገባ የትምህርት ደረጃ ከአብነት ትምህርት አንጻር ሶስታችን አባቶች ተነጋግረን የልጆቹን ያላቸውን ጊዜ ያላቸውን አቅም አሁን ያሉልን ልጆች የደረሱበትን የትምህርት ደረጃ ይህንን ሁሉ ኮንሲደር በማድረግ ከዚህ ከአብነቱ ትምህርት አንጻር ምን ቢማሩ መልካም ነው። በጣም የመጀመሪያ ደረጃ ማለት ነው እንጂ ይሄ ሚኒመም ሪኳየርመንት የምንለው ማለት ነው። በጣም ይሄንን ካላሟላ ወደዛ መሄድ አይቻልም ብለን የምናስብበት እንጂ ይሄ በቃ ይሄን ተማረ ማለት ብቁ ዲያቆን ሆነ ማለት አይደለም። እውነት ለመናገር ግን ቢያንስ እንደው በልጅ እንዲህ በልጅ እየተባለ የማይል የሚለውን የሚያውቅ ይሆናል ብለን እናምናለን እና ከቃል ትምህርት አንጻር የዘወትር ጸሎት አት ገጽ የጀምሮ ማለት ነው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የዘወትር ጸሎትና የእሑድ ውዳሴ ማርያምን በቃል መያዝ እንደ ግዴታ አስቀምጠን እዚህ ላይ ስለምንሳተፍ ያ ማለት ግን ሌሎቹን ቀናት በቃል መያዝ አይገባም እያልን አይደለም። ቢያንስ ግን አንብቦ በትክክል የማክሰኞን የሐሙሱን ውዳሴ ማርያም ማንበብ የሚችል መሆን መቻል አለበት። ቢችል በቃሉ የያዘ ካልሆነ ደግሞ እነዚህን የቃል ትምህርት መያዝ መቻል አለበት። ሌሎቹን ቢቻል በቃል ማጥናት ካልተቻለ ንባቡን ጠንቅቆ ማንበብ ይጠበቅበታል ማለት ነው። ከትምህርት አንጻር ከቃል ትምህርት አንጻር ከንባብ ትምህርት አንጻር መልእክተ ዮሐንስ እና ወንጌል ዮሐንስ በሶስቱ የንባብ ስልቶች ማለትም ግዕዝ፣ ውርድና ቁም ንባብ አገልግሎት ላይ ስለሚውሉ ማለት ነው። በአብዛኛው ግን ቁም ንባብ በደንብ እንዲያነብ ይጠበቅበታል። መዝሙረ ዳዊት፣ መኃልየ ዘሰሎሞን አጥርቶ ማንበብ መቻል። እንግዲህ እኛ መዝሙረ ዳዊት 2 ጊዜ 3 ጊዜ እንዘልቃለን። ቢያንስ ግን በደንብ አንተ አጥርቶ ካነበበ አንድ ልጅ መዝሙረ ዳዊትን ለነገ የጸሎት ህይወቱ መሰረት ስለሚሆን ማለት ነው። የቤተ ክርስቲያኒቱም ቋንቋ ስለሆነ ለምንድን ነው አሁን ግዕዝ መዝሙረ ዳዊት ማንበብ የሚጠበቅበት ብንል የቤተ ክርስቲያኒቱ ቋንቋ ልሳኗ ስለሆነ እንጂ በሲቪልስካ ቢጸልይ አይሰማም ማለት አይደለም። በግል ህይወቱ ሲጸልይ ግን ካህን ሊሆን ነው ዲያቆን ሊሆን ነው እያዘጋጀ ነው ያለ ነውና ከዛ አንጻር መሆኑን መረዳት ያስፈልጋል። አማርኛ ንባብ መጠንቀቅ፣ ሲቪልስካ የተመረጡ የአዲስ ኪዳን መጽሐፍትና የብሉይ ኪዳን መጽሐፍትን ማንበብ መቻል፣ እነዚህ በተቀላላው ከቃል ትምህርት ጋር ልናያቸውና ከንባብ ትምህርት ጋር የምናያቸው። ስለዚህ አማርኛ በደንብ ማንበብ መቻል አለ። ሁለት ለመናገር ቅድም አሁን ወጥቼ ግብረ ምንድነው ሳነብ ነበር አይደል? ለምንድን ነው እናንተ መስማት መቻል አለባቸው የሚነበበው። እዚህ ቁሞ የሚያነቡት ልጆች የሚውተፈተፉ ከሆነ ለምን እዚህ እናንተ እግራችሁ እስኪንቀጠቀጥ የምትቆሙት በደንብ ለመስማት ነው። ከመስማት ነው ደግሞ ትምህርት የሚገኘው እንጂ ዝም ብሎ ለመሸፈን አይደለም የሚደረገው። ስለዚህ ዲያቆን የሆናችሁ በደንብ ንባባችሁ ማሻሻል መቻል አለባችሁ። ለሚመናን የምታሰሙት ነገር የምታነቡት ነገር የሚሰማ አድርጋችሁ ማንበብ መቻል አለባችሁ። ወደፊት የምትመጡትም እንደዛው ማለት ነው። የዜማ ትምህርት አንጻር ግብረ ድቁና በግዕዝና በዕዝል ዜማ በደንብ የሚችል መሆን መቻል አለበት።
ግዕዙና አዝሉን እያቀላቀለ እንትን ማለት የለበትም። ስለዚህ ግብረ ድቁና የሚባለውን ይበል ዲያቆን ይበል ሕዝብ የሚለው ማለት ነው። የሕዝቡም የእሱ ኃላፊነት ነው። ምክንያቱም ሕዝቡን የሚመራው ዲያቆኑ ነው። ካህኑ እዛ የሚያነበው የሚያዜመው የካህኑ ድርሻ አለ። ሕዝቡን የሚመራው ግን ዲያቆኑ ስለሆነ የእሱንም የሕዝቡንም በጠቅላላ ግብረ ድቁና የድቁና ስራ የሚባለውን የዜማ ክፍል ጠንቅቆ ማወቅ መቻል አለበት። መልክዐ ስዕል፣ ተፈሥሒ ማርያም፣ ሴብ ጸጋኪ፣ እነዚህ የተለያዩ ሴብ ጸጋኪዎች አሉ። እነሱን መያዝ በቃል ማጥናት መቻል አለበት። ዜማቸውን ማለት ነው በቃል መያዝ መቻል አለበት። አሁን እጃችን ላይ ያሉ ልጆች ኦልሞስት እነዚህ ሁሉ የሚያውቁ ናቸው፣ የተማሩ ናቸው። እንደው ብዙ ተጽፎ ይቀመጥላቸው በማለት ነው እንጂ የሚያውቋቸው ናቸው። ሌላው ውዳሴ ማርያም፣ መልክዐ ውዳሴ በቃል ማጥናት እነዚህ ያስፈልጋሉ። ውዳሴ ማርያም ዜማ መዝለቅ ያስፈልጋል። ምክንያቱም ከዜማው ጋር መዋሃድ የሚችለው ልጁ ድምፁ የሚታሸው ጉሮሮ የሚገራለት እንደዛ ሲያደርግ ነው። ውዳሴ ማርያም ዜማውን ሲያዜም ጭምር ነው ማለት ነው። ስለዚህ ያንን ማዜም ይጠበቅበታል። አንድ ዘፋኝ እንኳን የተዋጣለት ዘፋኝ ለመሆን እኮ አፉ ላይ ትራስ ጎድጉዶ ምናምን ሁሉ ሲጮህ ይውላል እኮ አይደል? እያንዳንዱ ሙያ ራሱን የቻለ ፐርፌክሽን ይጠይቃል። ዝም ብሎ ማይክ ይዞ መድረክ ላይ ወጥቶ ዘፋኝ አይሆንም። ዘፋኙ ማለት ጮሆ ተለማምዶ እዛ ላይ ያለውን ሕዝብ በምን ያክል አረካዋለሁ ብሎ አስደስተዋለሁ ብሎ፣ ይሄ ደግሞ መንፈሳዊ አገልግሎት ስለሆነ ብንችል ከዚያም በላይ ቅድም እንዳልኳችሁ በጭልፋ ነው የወሰድነው። በጭልፋ ለዛ የሚጠበቀው ሁሉ ማለት ነው። ስለዚህ ውዳሴ ማርያም ዜማ ይጠበቅበታል። ሁለተኛው ከትምህርት ሃይማኖት አንጻር እስካሁን ያየነው ከምን አንጻር ነው? ከአብነት ትምህርቱ አንጻር ማለት ነው። ከአብነት ትምህርቱ አንጻር። ከትምህርት ሃይማኖት አንጻር ደግሞ አዕማደ ምስጢራትን የተወሰነ ማወቅ አለበት። በሰዓት ነው የመጠን ነው። ለ12 ሰዓት ምስጢረ ሥጋዌ ምን ማለት ነው? ለ2 ሰዓት። ምስጢረ ሥላሴ ምን ማለት ነው? ለ2 ሰዓት። ምስጢረ ጥምቀት ምን ማለት ነው? ለ2 ሰዓት። ምስጢረ ቁርባን ምን ማለት፣ እንደዚህ ተደማምረው አምስቱን አዕማደ ምስጢራት ቢያንስ 2 ሰዓት ሪዘርቭ ይዞ ለ12 ሰዓት። ያ ማለት ግን በቃ ጠንቅቆ ያውቃል ማለት አይደል። ቢያንስ ግን የሚቀበለው ስጋው ደግሞ ምንድን ነው? ምስጢረ ቁርባን ከተማረ ይሄን አትሊስት እንትኑ ይኖረዋል። የሚያቀብለው ምንድን ነው የሚለውን እስካሁን ያለንበትን የምትረዱት ነው የምታውቁት ነው። እንግዲህ ያንን እያነሳን እየጣልን ብንኮንነው ትርጉም የለውም። መፍትሄ ላይ መስራት ስላለብን ነው እንጂ የሚያቀብለው ስጋና ደም ምን እንደሆነ የማይረዳ ካህን ያለን እውነት ለመናገር ይሄ በቃ የምናፍርበት ነው። ስንናገረውም የሚያሳፍር ነው በእውነት። ከዛ መውጣት መቻል አለብን ነው። የሚያቀብለው ደሙ ምን እንደሆነ ምስጢረ ቁርባን ሲማር ነገ ዲያቆን የሚሆን ልጅ ያውቃል ማለት። ስለዚህ አዕማደ ምስጢራትን 12 ሰዓት፣ የአገልግሎት ትምህርት በጠቅላላ አገልግሎት ላይ የሚገጥመውን እና የሚጠበቅበትን ስነ ምግባራት ለምሳሌ ግሳዊ ማውጣት፣ የዕለቱን ማውጣት ሊሆን ይችላል። ዑደት ስናደርግ ማንኛው ዲያቆን ነው ቀድሞ የሚወጣው? ከቄሱ በኋላ የሚሆነው መቼ ነው? ከቄሱ በፊት የሚሆነው መቼ ነው? ይሄንን ከሲምቦሊክ ኢንተርፕሪቴሽኑ ጋር ማለት ከምሳሌያዊ ትምህርቱ ጋር ያንን ወደ ቀኝ የሚዞርበትን በጠቅላላ ያለውን ያንን ሁሉ የሚማሩበት ለ3 ሰዓት የሆነ ሾርት ኢንትሮዳክሽን ይኖረዋል ማለት ነው። ለድቁናው ብቁ ሆኖ ሲዘጋጅ እነዚህን ትምህርቶች ይወስዳል። ክብረ ክህነት አሁን ያለውን ክህነት ማለት ምንድነው የሚለው አውቆት እንዲገባ ለሚያስችል ቢያንስ የ3 ሰዓት የሚሆን ኢንትሮዳክሽን ይሰጠዋል ይሰጣቸዋል ማለት ነው። ሚስጥረ ቤተክርስቲያን ሚስጥራተ ቤተክርስቲያን ለ2 ሰዓት የሚሆን እነዚህን ከላይ ያሉትን በጠቅላላ ተምሮ በተማረው ልክ እድሜው በሚመጥነው ልክ በተሰጠው ልክ ይፈተንና ቢያንስ 50% እና ከዛ በላይ ማምጣት መቻል አለበት። የመጀመሪያ ጊዜ 50% ካላመጣ ምን ይሆናል ማለት ነው? ድጋሜ ትምህርቱ ይሰጠዋል። እስኪያውቅ ድረስ ይማራል። የሚፈለገው ማስቀረት አይደለም፣ ዲያቆን እንዳይሆን መከልከል አይደለም፣ እንዲያውቅ ነው። ስለዚህ ድጋሜ እናስተምረዋለን፣ ድጋሜ ይፈተናል። ያንን እንደዚያ ሲሆን ምን ያደርጋል? ያለች በንቃት ይማራል። ስለዚህ ሰው ማድረግ ስለሆነ ዋናው እንትሩ ማለት። ስለዚህ ከትምህርት ሃይማኖት አንጻር እነዚህ ይጠበቃሉ። አጠቃላይ መስፈርት ደግሞ ከአጠቃላይ መስፈርት አንጻር ብለን ያስቀመጥናቸው እድሜ 12 እና ከዛ በላይ መሆን እንደሚገባው ተነጋግረናል። አሁን እንግዲህ ቤተክርስቲያናችን በብዙ ምክንያቶች ሊሆን ይችላል
ከእናቱ ወገብ ላይ በአንቀልባ ላይ ሆኖ ራሱ ወንድ ልጅ ከተወለደ እጅ እየተጫነበት ሲሾም ኑሯል። ከዚያም ወጥተን ደግሞ 500 600 ተማሪ በተሰበሰበበት ድቁና ሊቀበል መጥቶ ዲያቆን ሆነሃል ተብሎ የሚሰጥበት ጊዜ ያ ሁሉ መቅረት መቻል አለበት። አያስኬድም ማለት ነው። አያስኬድም፣ ለቤተ ክርስቲያን አይጠቅማትም። ስለዚህ ቢያንስ 12 ዓመት ይሄንን ምክንያት አይደለም 12 ዓመት። በነገራችን ላይ ቀኖናው ፍትሐ ነገሥቱ የሚለው 25 ዓመት ሲሆነው ነው የሚለው 25 ዓመት ሲሆን 25 ዓመት ሆኖ እድሜው ብቻ አይደለም ግን ማየት ያለብን ለአንዲት ቤተክርስቲያን ብዙ ምዕመናን ካሉ 7 ዲያቆናት ያስፈልጓቸዋል ይላል። የሰባቱም ዲያቆናት ግን ምግባቸው ከቤተክርስቲያን ይሁን ይላል። ምግባቸው ማለት ነው ደሞዛቸው ማለት ትችላላችሁ መክፈል ማለት እና ይሄ ቀኖና ስንል ዝም ብለን ትምህርቱ ምኑን ብቻ አይደለም የምዕመናንም ጋር የሚያያዝ ነው። እኛ ግን አሁን ያንን ሳይሆን እያደረግን ያለ ነው ቢያንስ የያዘውን ደም በዕርፈ መስቀል ሳይደፋበት በጥንቃቄ ማቀበል የሚችልበት እድሜ ላይ ነው ብለን እናስባለን 12። ከዛ በታች ካሉ ግን እንደምታዩት በሞግዚት ነው ይቀድሳሉ፣ ሌላ ሰው እንዲያቀብል እናደርጋለን እና ያንን አሰራር ማስቀረት መቻል አለብን ቢያንስ በአጥቢያችን ደረጃ ማለት ነውና ስለዚህ እነዚያን ቅድም የዘረዘርናቸውን ትምህርቶች አጠናቆ 10 ዓመት ቢሆነው ድቁና አይመጣም። 12ን መጠበቅ መቻል አለበት። 12 ዓመት ሞልቶት እነዚያን ካጠነቀቀ ደግሞ ብቻውንም አንድ ልጅን ብቻ ቢሆን እናሾማለን። ይሄ በሴሬሞኒ ላይ አይደለም ደርድሮ 12 ልጅ ደርድሮ እዚህ ፎቶ ለማንሳት አይደለም ዓላማችን። አንድ ልጅም ቢሆን የተቀመጠለትን መስፈርት ካሟላ የሚመለከተው አካል ጋር ብፁዕ አባታችን ጋር እየተነጋገርን እናሾማለን እንጂ አንዱ ሌላው እስኪጨርስ ድረስ ይጠብቅ አይባልም። በእድሜው በዛ ልክ ማለት ያ በዛ 12 ዓመቱ ላይ ካልጨረሰ 13 14 15 ንጽህናውን ቅድስናውን ጠብቆ ከኖረ 25 ዓመት ነው ይሾማል። ቤተክርስቲያን በትውፊት የያዘችውን ጠብቆ እስከሄደ ድረስ ማለት ነው። ስለዚህ እድሜ ያልፏል 12 ሆኖኛል ከዚህ በኋላ ዲያቆን አልሆን አይችልም የሚልባት እድል አይደለችም ቤተክርስቲያን። ጥሪው ካለን ፍላጎቱ ካለን ንጽህናውን ቅድስናውን ለዛ የሚገባውን ነገር ዕውቀትና የህይወት የሚጠበቅብንን ይዘን ከተገኘን መንገዱ ክፍት ነው ማለት ነው ከእግዚአብሔር ቸርነት ጋር። ስለዚህ ሌላው የንስሐ አባት ያለውና በየጊዜው የሚናዘዝ ያን የሚያውቀው ንስሐ አባቱ ነው። የሚታዘዘውንም የሚፈጽም መሆን መቻል አለበት። በዚህ ወደዚህ ህይወት የሚመጡ ልጆች እንግዲህ በዚህ በተቀላላው ለዚህ ለድቁና ብቻ ስንል አይደለም 10 ዓመት 12 ዓመት ጀምሮ ያላችሁ ልጆች ንስሐ አባት ይዘዋል። በቤተክርስቲያናችን ንስሐ አባት አላቸው። የቤተሰብም ይሁን በራሳቸው መርጠው ይሁን ማለት ነው። ወደዚህኛው ህይወት ደግሞ የሚመርጡ ከዛው ውስጥ ሆኖ ግን የበለጠ ደግሞ ንስሐ አባቱ በዛ ጉዳይ ላይ ሊመሰክርለት ያስፈልጋል። ከአቅም በላይ ከሆነ ችግር ካልገጠመ በቀር ከቤተክርስቲያን አገልግሎት የማይቀር የእሑድ የጠዋት አገልግሎት አዘውትሮ የሚሳተፍ እንዲሆን ይጠበቅበታል እንጂ ትምህርቱን ተምሮ ጨርሶ የሆነ ጊዜ መጥቶ ሹሙኝ የሚባል ነገር አለ። በህይወት ውስጥ እየተለማመደ መኖር መቻል አለበት። በቅዳሴና ጥምቀተ ክርስትና ላይ በምን አልኩኝ? በቅዳሴና ጥምቀተ ክርስትና ላይ ለዚያ ለድቁና የሚዘጋጅ ትምህርት ላይ ያለ ልጅ ምን መሆን መቻል አለበት? አክቲቭ ሆኖ ተሰጥኦ መቀበል መቻል አለበት። ውስጥ እስኪገባ መጠበቅ የለበትም። እዚህ ቅዳሴ ኪዳን ስናደርስ ቅዳሴ ስንቀድስ እዛ ላይ ክርስትና ስናነሳ ስናጠምቅ ሙሉ ኃላፊነት ወስዶ ተሰጥኦ በመቀበል ደረጃ መቀበል መቻል አለበት ማለት ነው። ሌላውን የሚመለከተውን ስርዓት የሚሰራው ዋና ዲያቆን ሊሆን ይችላል። የተማረውን ተግባራዊ ማድረግ ስላለበት ግን ይሄ ይጠበቅበታል። ዝም ብሎ መጥቶ መቆም አይደለም። እኛ ሰንበት መጥቶ እዚህ የሚያንቀላፋ ልጅ አይደለም የምንፈልገው። አቴንዳንስ አይደለም የምንይዘው። መቼ ስንት ቀን ቀርቷል። አክቲቭ ሆኖ ተሰጥኦ እንዲቀበል ያስፈልጋል። ሌላው ማህሌት ላይ ያሉ አገልግሎቶችን በንቃት መሳተፍ፣ ከበሮ መምታት፣ ጸናጽል፣ መቋሚያ ማቀበል እንደዚህ የመሳሰሉትን ነገሮች ከቤተ ክርስቲያን ጋር ህይወቱ እንዲዋሃድ ይሄ ይጠበቅበታል ማለት ነው። ልጆቻችን እስካሁንም እያደረጉ ነው ያሉት። ይሄን እግዚአብሔር ይመስገን። በህፃናትና አዳጊዎች ወይም ደግሞ በሰንበት ትምህርት ቤት በእድሜያቸው የሚሰጠውን ትምህርት ተከታትለው ያለፉ መሆን መቻል አለባቸው። በየእድሜው ከፋፍለን እያስተማርን ነው። ስለዚህ ለዚህ የሚዘጋጁ ልጆቻችን በዚያ የሚሰጠውን ትምህርት ተከታትለው ማለፍ ይጠበቅባቸዋል። አጠቃላይ መስፈርት አሁንም ከዚያ የቀጠለ ለወላጆች ለካህናትና ለምዕመናን ታዛዥ የሆነ እና ለአገልግሎቱ ፈቃደኛ የሆነ መሆን መቻል አለበት። እኔ ዲያቆን ሆኜ ማገልገል እፈልጋለሁ። ምክንያቱም ይሄ
የእግዚአብሔር ጸጋ ስለሆነ ስጦታ ስለሆነ ያ ሰው ፈቃደኛ መሆን መቻል አለበት። እፈልጋለሁ ማለት መቻል አለበት። ማንኛውም አይነት ጾታዊ የሆነ ችግር የማይታይበት ጤናማ ያልሆኑ የምስልና የድምፅ ውጤቶች ላይ ችግር የሌለበት አሁን ይሄ 12 ዓመት ላይ ይከሰታል ብለን አይደለም። ከዛም በኋላ መመሪያ እያወጣን ስለሆነ ከዛም በኋላ የሚመጡ ልጆች ይኖሩ ይችላል። ስለዚህ ከዚያ ራሳቸውን የጠበቁ መሆን ይጠበቅባቸዋል። በአነጋገር፣ በአለባበስ፣ በፀጉር አቆራረጥ አጠቃላይ ቤተክርስቲያን ባለው ስነ ምግባር ኦርቶዶክሳዊ ትውፊትን የሚከተል የሚጠብቅ መሆን አለበት። ይሄ ወላጆች በደንብ ማሰብ አለበት። ይሄ ኮንሰርቫቲቭ መሆን አይደለም። ለአንድ የባንክ ቤት ሰራተኛ እንኳን የራሱ ኤቲክስ አለው። ለአንድ የውትድርና ሚሊተሪ ኦፊስ ውስጥ ለሚሰራ ሰው የራሱ ኤቲክስ አለው። ቤተክርስቲያን ደግሞ ከነዚህ ሁሉ በላይ የሆነችና ስርዓትን የምታስተምር እንጂ እንዲሁ ዝም ብለን አይደለም። የምታዩት ነው። አሁን አንዳንድ ቦታ ላይ እግዚአብሔር ይመስገን እዚህ ያሉት ልጆቻችን ጥሩ ናቸው። የሚያደርጉት አክሊል ራሱ አልበቃ ብሎ ፀጉር ወደ ኋላ የሚንጨፈረርበት እንደዚህ አይነት ዲያቆን አያስፈልግም። ምንም እንኳን እግዚአብሔር ልብን የሚያየው ልብንም እንኳን ቢሆን ግን ደግሞ የቤተክርስቲያናችን ትውፊት መጠበቅ ያስፈልጋል ማለት ነው። ሌላው ለጸሎት ባለው አቅም ማለት ነው። ባለው አቅም የሚተጋና የተማረውን አዘውትሮ የሚጸልይ መሆኑን ንስሐ አባቱና ወላጆቹ የሚመሰክሩለት መሆን አለበት። ከቤት እናት ጧጧት ይጸልያል ወይ ማታ ማታ ይጸልያል ብላ መመስከር አባት መመስከር አለበት። ኃላፊነቱን መውሰድ ስላለባቸው ማለት ነው። ንስሐ አባቱም ደግሞ ኮሙኒኬት ስለሚያደርጉ ይጸልያል ብሎ መመስከር መቻል አለበት እና ውዳሴ ማርያም የተማረ እንዲህ እያል ቅድም የዘረዘርነው ካልጸለየው ምን ትርጉም አለው? እንዲጸልየው እኮ ነው። ስለዚህ መጸለዩን ከነዚህ አካላት ንስሐ አባትና ከወላጆች የሚመሰከርለት ከካህናት አባቶችና አገልጋዮች በጠቅላላው ስለ ጥሩ ስነ ምግባሩ የተመሰከረለት ሲሆን ይደልዎ ብለን እንዲሾም እናደርጋለን ማለት ነው። በእውነቱ እግዚአብሔር የተናገርነው ሁሉ ለመፈጸም ያብቃል። ከካህናት አባቶች የሚጠበቅ ምንድን ነው? ሁለት ነገሮችን ይጨርስና ጨርሳለሁ። ከካህናት አባቶች ይህን ለማድረግ የሚጠበቅ ለድቁና የሚዘጋጁትን ታዳጊዎች የአብነት ትምህርቱን ማስተማርና የመማር ፍላጎታቸውን ማነቃቃት ማበረታታት እንደ አባት ከኛ ይጠበቃል። ጥሩ ምሳሌ ሆኖ ለነሱ መገኘት ከኛ የሚጠበቅ ነው። መሰናክል እንዳንሆንባቸው እኛ የምንችለውን ያክል ጥንቃቄ ማድረግ ይጠበቅብናል። በተማሩት ልክ በቤተክርስቲያን አገልግሎት የሚሳተፉበትን እድል ማመቻቸት። ይህን ተምረዋል ካል ለዛ ልጅ የተማረውን ትምህርት ተግባራዊ የሚያደርግበት ለሁሉም እኩል በሆነ መልኩ ማለት እንደ ችሎታቸው እገሌ ደርሶታልና እገሌ ደርሰው በሚል አይደለም። እኩል የተማሩ ልጆች ካሉ ግን እነዚያ ልጆች እኩል እንዲደርሳቸው እኩል ቤተክርስቲያንን እንዲወዷት ቤተክርስቲያን እኩል የምትቀበላቸው መሆኑን ለማሳየት ያንን የካህናት አባቶች የኛ ድርሻ ይሆናል ማለት ነው። ልጆች በኦንላይን እንዲማሩ ማበረታታትና ብቁ መምህር ፈልጎ ማገናኘት ከናንተ ምናልባት እኛ ከቀረብ ነው እንጂ ወላጅን ማድረግ ይችላል። ይሄ ግን ከናንተ የምንቀርብ ከሆነ መከታተልን የሚያስተምረው መምህር ይሄን ትምህርት መጀመሪያ አስቀድምለት፣ ይሄን አስተምረው፣ ይሄን ትምህርት መማር የሚጠበቅበት በዚህ ልክ ነው ብለን በዚያ በትውፊታዊ በሆነ አካሄድ ብቻ እንትን ይዘዋቸው ወደኋላ እንዳይሆኑ እና ጊባፕ እንዳያደርጉ እሱን መከታተል የኛ ድርሻ ሊሆን ይችላል ማለት ነው። ስለዚህ ግብረ ገብነትን፣ ስነ ምግባርን፣ ስርዓተ ቤተክርስቲያንን ማስተማር፣ በፍቅር ማቅረብ፣ ሲያጠፉም በአባታዊ ፍቅር መገሰጽ በጠቅላላ ይሄ ከካህናት አባቶች የሚጠበቅብን ነው። እንደው እናንተ እንድታውቁት ማድረግ እንጂ ለዚህ ላሉ አባቶች አይደለም እየተናገርኩ ያለሁት። ይሄን ኃላፊነቱን እንወስዳለን ለማለት ነው። ከወላጆች የሚጠበቅ ደግሞ በቤተክርስቲያን አገልግሎት ልጆች እንዲሳተፉ በዕለተ ሰንበትና አገልግሎት ባለባቸው ቀናት ልጆችን ወደ ቤተክርስቲያን ይዞ መምጣት፣ ዝግጁ እንዲሆኑ ማድረግ፣ ለአገልግሎት ማበረታታት ከወላጆች የሚጠበቅ ነው። ቤተክርስቲያን በሚሰጠው የአብነት ትምህርት ልጆች እንዲከታተሉ ማድረግ፣ በቤታቸውም ተጨማሪ መምህር ቀጥሮ ማስተማር። ግን ካልተመቸው የግድ እዚህ የሚሰጠው ትምህርት ላይ መጥቶ መማር ግዴታ ነው ማለት አይደለም። ይሄኛው ማበረታታት፣ እድሉን መጠቀም፣ ካህናት አባቶች የሚሰጡትን መመሪያ በሙሉ ልብ መቀበልና ልጆች እንዲተገብሩት ማድረግ። አባቶች ቀሲስ ስመኘው ይሄ ነው ብለው ካዘዙ፣ አባ ይሄ ነው ብለው ካዘዙ፣ እኔ ይሄ ነው ካልኩኝ ያንን መቀበል ወላጆች መቀበል አለባቸው ማለት ነው። ምክንያቱም ለልጆቹ እኛም እናስባለንና ምንም አይነት ቅሬታ ሊኖር አይገባም። ሌላው ማንኛውም ጥያቄ ሲኖር በግልጽና በመንፈሳዊነት ለሚመለከተው አካል ለካህናት ማቅረብ።
እዚህ ወላጆች እንደዚህ ልጆችን እያዘጋጁ ያሉ ወላጆች በግልጽ ምንም መፍራት ምንም ሳያስፈልግ በትህትና በግልጽ ሆኖ ለአባቶች ማቅረብ ተገቢ ነው ማለት ነው። ሌላው ማነቃቃት፣ መምከር፣ መከታተል ይህንን ያስፈልጋል። በጠቅላላው ከምዕመናን ደግሞ የሚጠበቀው ምንድነው? ልጆቹ የነገ ቤተክርስቲያን ተረካቢ መሆናቸውን በማሰብ ማበረታታት፣ በፍቅር መንከባከብና ተገቢውን ቦታ መስጠት ያስፈልጋል። ይህንን እየተማሩ ያሉ ወደፊት ቀረብ ያሉ ልጆችን ስናይ ማለት ነው። በተጨማሪም ልጆች ሲያጠፉ የሚያዩ የምዕመናን ለካህናት አባቶች ጥቆማ መስጠት እንጂ ልጆቹን ላለማሽማቀቅ፣ ላለማስጨነቅ ጥንቃቄ። አንተ ነገ ዲያቆን ልትሆን አይደል እንዴ? ለምን እንዲህ ታደርጋለህ? በጭራሽ እንዲህ አይነት ንግግር አያስፈልግም። ሰው መጠንቀቅ ያለበት ክርስቲያን ስለሆነ እንጂ ዲያቆን ስለሆነ ወይም ስለሚሆን አይደለም። ስለዚህ ከጠቅላላው ምዕመናን የሚጠበቀው ጥንቃቄ ማድረግ፣ ሲያጠፉ ካየን ደግሞ ለሚመለከተው ይሄ ልጅ እንዲህ ያረገ ይሄ ልጅ እንዲህ ብትከታተሉት ነገ አገልጋያችን ስለሆነ ብሎ ዲያቆን የሆኑትንም ወደፊት የሚሆኑትንም ጭምር ማለት ነው። በጠቅላላው ይህንን ማድረግ ሌሎች ምዕመናን ያስፈልጋል። ካህናት አባቶች ወደዚህ አገልግሎት ላይ የሚመጡ ልጆች የሚያደርጉትን እንቅስቃሴ ክትትል፣ ለምሳሌ አሁን እዚህ ጋር አምጥተን ከፊት እናስቆማቸዋለን አይደል? ቀድሞ የመጣ ልጅና ቅድም ያልናቸውን ትምህርቶች ሂደት ላይ ያልሆነ ልጅ ካገኘን እሱ ልጅ እዛ ጋር እናቆምና ወይም እዛ ጋር እናቆምና እነዚህን ከፊት ስናመጣ መረዳት ያስፈልጋል እንጂ ይሄ እኔን ልጅ ገፉብኝ፣ ይሄን ልጅ እንዲያረጉብኝ የሚል ስሜት ውስጥ መግባት የለብንም። ከተማሩና ወደዛ መስመር ውስጥ ከሆኑ እንደየትምህርት ማይረጋቸው ማለት ነው፣ እንደየትምህርት ደረጃቸው እናስቆማቸዋለን። እዚህ እናቆማቸው። እነሱንም ደግሞ እየሰጠናቸው ያለው ቦታ ነገ የሚጠብቃቸውን ኃላፊነት እንዲረዱ እንጂ ዝም ብሎ ቅድሚያ እንዲያገኙ ለማድረግ አለ። ስለዚህ ይህንን በጠቅላላው ምዕመናን የአብነት ትምህርት ወደዚህ ልጆቻችሁ እየተዘጋጁ ያልሆኑ ያላችሁ ምዕመናን ይሄን መረዳት፣ ለምን እንዲህ ያደርጋል፣ ለምን ለኔ ልጅ እንደዚህ አልሆነም የሚል ውስጥ እንዳይኖር ያስፈልጋል። በጠቅላላው እንደ ማሳሰቢያ የምንወስደው ለሁላችንም፣ ለወላጆችም ለልጆችም ከላይ የጠቀስናቸው መስፈርቶች በሙሉ እንደ ሰው ልናደርገው የሚገባንን ዝግጅትና የእኛን ድርሻ ለመወጣት እንጂ ሀብተ ክህነት የመንፈስ ቅዱስ ስጦታ ነው። የማን ስጦታ ነው? የማን ስጦታ ነው? የመንፈስ ቅዱስ። ድቁና የሰው ምርጫ አይደለም፣ የመንፈስ ቅዱስ ስጦታ ነው። ክህነት የመንፈስ ቅዱስ ስጦታ ነው። ግን ደግሞ የሰውም ድርሻ አለው፣ ፍላጎት ማለት ነው። ፍላጎት። ስለዚህ እንዲህ ተምሬ ለምን ዲያቆን አልሆንኩም የሚል ሰው ቢኖር የእግዚአብሔር መንፈስ ቅዱስን አሰራር አናውቅም። ስለዚህ በምንም በተለያየ ምክንያት ለዛ ጸጋ ለዛ መክሊት ብቁ ካልሆነ ምንም ማድረግ አንችልም። ክርስቲያን መሆኑ ትልቅ ነገር ነው። ክርስቲያን መሆኑ ይሄኛው ጸጋ በጸጋ ላይ ነው፣ በልጅነት ላይ ሀብተ ክህነት እንጂ የግድ ዲያቆን ያልሆነ አይጸድቅም እንደዚህ ማለት አይደለም። ሌላው ይሄንን አውቆ ተረድቶ አሁን በዘመናችን ደግሞ በዚህ በተለይ በአውሮፓና በአሜሪካ ያለው ልጇ ዲያቆን ነው ልጁ ዲያቆን ነው ተብሎ እንዲጠራ ስሜት ከዛ መውጣት አለበት። በጭራሽ እንደው በተለያየ መልኩ በአገልግሎት በሄድኩባቸው ወደ 56 ዲያቆን ያለበት አጥቢያ ቤተክርስቲያን አግኝቻለሁ። 56 ተመልከቱ። ቅዳሴ እንኳን ተራ አይደርሳቸው። ምንድነው? ተምረው ነው አይደለም። በቃ ልጄን ዲያቆን እንዲያደርጉልኝ ይፈልጋለሁ። ችግሩ የሚመናን ብቻ አይደለም፣ ሰጪውም ጭምር ነው እውነት ለመናገር። ስለዚህ ይሄንን መገንዘብ ያስፈልጋል። አባቶች የጨምሩበትና ጥያቄዎች ካሏችሁ ከእናንተ እንቀበላለን። ለዚህ ሳባ እግዚአብሔር ይስጥልኝ። እንደምን አደራችሁ። የቸርነት ባለቤት እዚህ ዕለት ያደረሰን ክብርና ምስጋና ለእርሱ ይሁን። ልለው የምፈልገው እኔ የተባለው እንዳለ ሆኖ ክህነት መራጭም ሰጭም እግዚአብሔር ሆኖ መርጦም ሰጥቶም የሚሰጠን ሰዎች ደግሞ የሚያገለግሉን እኛን ነው። የክህነቱ ማረፊያም መገልገያም እኛ ነን፣ ምእመናን ማለት ነው። ቤተክርስቲያኗ ነችና የክህነቱ ጠባቂዎች ሁላችንም ነን። እሱ ነው እኔ ማትኮር የምፈልገው። ቅድም አሁን መጨረሻ ላይ ቀሲስ አንድን ካህን አንድን ዲያቆን አንድ ነገር ሲገኝ ዲያቆን ሆኖ ካህን ሆኖ ቄስ ሆኖ እንዲህ ሆኖ ብለን የምንተቸው ነገር ይኖራል። እሱ ከምእመናን አይጠበቅም።
ምክንያቱም ክህነቱ የማን ነው? የምእመናኑ እኮ ነው፣ መገልገያቸው ነው። ካህናትን እንደ ንስር አይን አትኩሮ ይዞ መጠበቅ፣ ንጽህናቸውን መጠበቅ የምእመናን ፈንታ ነው። ምክንያቱም በዚያ ክህነት የሚገለገሉት እነሱ ናቸው እና ይበልጡን ደግሞ ልጆቻችን እዛ ላይ በጥንቃቄ ማሳደግ። ሁሉም ልጆቻችን የእያንዳንዳችን አንዳንድ ልጅ ሊኖረን አይችልም፣ ሊሆንም አይችልም። ሁሉም ካህን አይሆንም። ግን ሁሉም ካህን ደግሞ የሁላችንም ነው። የኔ ልጅ አይደለም። ሁሉም ካህን የኛ ነው። ክህነቱ የምንጠቀምበት እኛው ነንና ተገልጋዮቹ እኛ ስለሆነ፣ ስለዚህ በአይነ ህሊናም በአይነ ስጋም በጥራት በቅንነት ማየት ያስፈልጋል። እሱ ላይ በአጽንኦት፣ ምክንያቱም ክህነቱን የምትጠብቁት እናንተው ናችሁ። ልጆቹን የምትጠብቋቸው፣ ልጆቹ የምታበቋቸው፣ ለዛ ስልጣን እሰየው ይደሉ ብላችሁ የምታሾሟቸው እናንተ እንደመሆናችሁ መጠን ከቅንነት ከርህራሄ ከፍቅር ማየት ከኛ ይጠበቃል። ክህነቱ የኛ ነው ብሎ መጠበቅ መቀበል ያስፈልገናል ነው እኔ ዋናው ነገር ብሎ የምፈልገው። ከዛ በተረፈ ግን በተለይ ምናልባት በእናንተ ሐሳብ 12 ዓመት ድረስ እንዴት የሚል አንዳንድ ጥያቄ ሊኖር ይችላል። አሁን አሉ የምንላቸው ልጆች በነገራችን ላይ እዚህ ሀገር ያሉ ልጆቻችን አስቡት። በሀገራችን እድሜ ልጆች ሲያድጉ አታድርግ፣ እንዲህ አይደረግም፣ እንዲህ ነው የሚደረገው ተብሎ ስለሚያድጉ በ12 ዓመታቸው ጠንቃቆች ናቸው። እዚህ ሀገር ግን አንድን ነገር ሆኖ ጎስጉሰህ እሱን ነገር አድርግ ካላልከው በቀር ባስዋ ያደርገው ግድ እየተከተልክ አሁን ይሄ ነው የደረሰው በል እያልክ ልትነግረው ልትጎተጉተው ግድ ነው። ይህ ማለት አንድ ዲያቆን ከኋላው ጎትጓዥ ሰው ማስቀመጥ አለብህ ማለት ነው። እዚህ ላይ ነው ትልቁ ያለን ችግር እና 12 ዓመት ላይ ግን ይበስላሉ ብለን ተስፋ እናደርጋለን። በዚህ ባለው ግን ብዙዎች ነገሮች አሉ። አይተነው አመዛዝነነው የለም 12 ዓመት ካልደረሱ ይሄን ነገር ለመስራት ችግር አለው። እስከ 12 ዓመት ላይ እንየው ነው። በዚህ ነው የተስማማ ነው። ከዛ በታች ያለው ግን ብዙ ድጋፍ ይጠይቃል። ብዙ ችግሮች አሉ። ይሄው ነው ያለኝ። ከዚህ በተረፈ ቀሲስ የሚለው ነገር ወደ ቀስል የለም። ከሌለ በእናንተ ጥያቄ እንግዲህ እንወያያለን ማለት ነው። እሺ፣ በቀረበው መነሻ ሐሳብ ላይ ነፃ ሆናችሁ የሚሰማችሁን የግድ አሁን የምንጠብቀው አብነት ትምህርት እያስተማሩ ያሉ ወላጆችን ብቻ አይደለም። አባታችን እንደተናገሩት ዲያቆን የሚሆነው ነገር ለእናትና ለአባቱ አይደለም፣ ለሁላችሁም ነው። ለምእመናን ነው። እዚህም ላሉት ሊሆን ይችላል፣ ሌላ ቤተክርስቲያን እንደውም ሊያገለግል ይችላል። ሌላ እግዚአብሔር ምግቡን ባሰማራበት ኑሮውን ባረገበት ማለት ነው። ግን ለአንዲት ቤተክርስቲያን ነው የምናዘጋጀውና ስለዚህ ከሰማችሁ ተነስታችሁ ይሄ ቢሆን ወይም ደግሞ ይሄኛው አልገባኝ ምን ማለት ነው የሚል ጥያቄም ካላችሁ ሐሳብ ካላችሁ መድረኩን ለእናንተ እንሰጣለን። እሺ፣ ይሰማላል። እሺ፣ እግዚአብሔር ይስጥልን። እኔ እንኳን አንድ አጠር ያለች አስተያየት ነው። በመጀመሪያ ይሄንን አስባችሁ በማዘጋጃታችሁ እግዚአብሔር ይስጥልን። ምክንያቱም ልጆቹም የሚጠበቅባቸውን አውቀው ወደፊት እንዲዘጋጁ እኛም ደግሞ ወላጆች ምናልባት እግዚአብሔር መርጦ ለክህነት ሾማቸው ተዘጋጅተን ማድረግ ያለብን እንድናገር ትልቅ ነገር ነው ውስጣችን ያስቀሩት። ግን ምንድነው ሁላችንም አሁን በየግላችን ልናስተምር እንችላለንና ልጆቹ ያሉበትን የደረሱበትን ደረጃ ሁሉም በግሉ የተለያየ ቦታ ስለሚያስተምር ያንን እንዴት ነው የምትከታተሉት እናንተ? በሆነ ጊዜ ላይ ማናገር ወይ ደግሞ ፈተና አለ ወይስ እንዴት ነው?
እሱን ለማለት ነው። እግዚአብሔር ይስጥልኝ። ጥሩ። ቅድም እንዳልኩት ነው። አንደኛው የምንከታተልበትና ፐርፎርማንሳቸውን እድገታቸው እንዴት ነው፣ ከዚህ ላይ ማደግህ በነገር ሁሉ ይገለጥ እንደሚለው እየተማሩ ለውጥ እያመጡ ነው የሚለውን የምናውቀው እዚህ በሚሰጡት አገልግሎት ነው። የመጀመሪያው ማለት ነው። ምን መማር እንዳለባቸው እንዲያስቀድሙ የምናደርገውም አለ። ለምሳሌ እዚህ ውዳሴ ማርያም ያልተማረ ልጅ መጀመሪያ መልክዓ ስዕልና ተፈሥሒ ማርያም ቢማር ይበለጥ ያነቃቀዋል ብለን ስለምናስብ መምህሮችን እንደዛ እናደርጋቸዋለን። ያልተለመደ አካሄድ ነው አሁን በእንትኑ ማለት ነው፣ በትራዲሽኑ። ግን እዚህ ውዳሴ ማርያምን ማንበብ ነው፣ መልክዓ ስዕልን ማንበብ ነው። የተለየ እንትን የለውም። ስለዚህ ውዳሴ ማርያም ዜማም ዜማ ነው፣ መልክዓ ስዕልም ዜማ ነው። ስለዚህ ከመልክዓ ስዕል ዜማ እንዲጀምር እናደርገውና እዚህ ያለውን ፐርፎርማንስ እድገቱን እናየዋለን። ሁለተኛ ደግሞ ቀጥታ ምን ጠይቃቸዋለን? ምን ደረሰሃል? ምን እየተማርክ ነው? አንቀጸ ብርሃን ደርሻለሁ፣ መልክዓ ስዕል ጨርሻለሁ፣ መልክዓ ኢየሱስ ጨርሻለሁ ያሉ ይነግሩናል። አሁን መዝሙረ ዳዊት እየተማርኩ ነው ያለሁት ያሉ ይነግሩናል። ስለዚህ በልበርታ፣ ዘግይተሃል፣ ቶሎ መሄድ አለብህ፣ ጥሩ ነው፣ ጥሩ እየሄድክ ነው። ያው ቃላትም ስለሚያበረታቱ ማለት ነው፣ ሳይኮሎጂካሊ ቃላትም ያበረታታሉ እና ስለዚህ ያን እናደርጋለን ሁላችንም ማለት ነው። ምናልባት ደግሞ ወደፊት በተወሰኑ ወራት መዝግበን ይዘን ኦኬ ለምሳሌ ዮናታን ወይም ናሆም 2018 በዚህ ሀገር ወይም ደግሞ 2020 ላይ ማነው 26 መስከረም ላይ እዚህ ላይ ነበር። ጥቅምት ዳር 6 ወር ካለፈ በኋላ የት ደርሰሃል ብለን ልንጠይቀው እንችላለን፣ ክሮስ ቼክ ለማድረግ ማለት ነው። ስለዚህ በዚያ መልኩ ልንሰራ እናደርግ እንችላለን ለማበረታታት ማለት ነው። ግን ትልቁ ድርሻ ያለው ቤት ወላጆች ጋር ነው። ያላቸውን እንትን ስንፍና እያሳዩ ከሆነ ብትነግሩን ለማበረታታት ለመምከር እኛም ዝግጁ ነን ማለት ነው። እሺ፣ ሌላ ጥያቄ ወይም ሐሳብ? እሺ፣ 12 ዓመትም ራሱ ልጅ ናቸው ብላ ነው የጀመረችው። እሺ፣ ድገሚውና ቀጥይ። 12 ዓመትም ልጅ ናቸው ብዬ ነው የማስበውና ይሄን ከባድ ውሳኔ በ12 ዓመት መወሰን አይከብድም ወይስ ደግሞ የወላጅ ተጽዕኖስ ቢሆን እና ይሄን ነገር የምታጣሩበት ነገር አለ? በጣም ክሪቲካል ጥያቄ ነው። ልጆቹ ራሳቸው አስበው ወስነው ፈልገው ነው ወይስ ፒር ፕሬሸር ነው ወይስ የወላጅ ተጽዕኖ ነው? እኛም እነዚህ ሁሉ አይተናል። አትሊስት 12 ዓመት ሲሆነው ልጅ ግፊቱንም ሊቋቋም ይችላል። ዝም ብሎ ደስ ስላለው ብቻም ላይሆን ይችላል። ተወሰነ ክሪቲካሊ ማሰብ ይችላል፣ ይጀምራል ብለን ነው እንጂ በትክክል ነው። አሁን ሙሉ በሙሉ የሚጠበቅበትን ኃላፊነት ተረድቶ ያደርጋል ብለን አናስብ። አትሊስት ግን ምን እንደሚያደርግ ምንም ዕውቀት ሳይኖረው ከሚያደርገው የተሻለ እንትን አለው ብለን እናስባለን። ተገቢ ጥያቄ ነው ግን ጥያቄ እኔ ሐሳብ ውስጥ እሺ፣ ሐሳብ በጣም እጅግ አስፈላጊ ጥያቄ ነው ለቤተ ክርስቲያን። ይሰማል ከኋላ? ቅድም ሲናገሩ እንደነበሩት ዮሐንስ ወንጌል ምዕራፍ 15 ላይ እናንተ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ጥሪ ነው ክህነት እና የ12 ወይም የ10 ዓመት ልጅ ጥሪውን ይሰማል ብለን ብዙ አናስብም፣ ግን አንደመድምም። ምክንያቱም ታስታውሱ ከሆነ ኤሊ ቁጭ ብሎ ማን ሲጠራ ነበረ? ሕፃኑ ሳሙኤል ሲጠራ ነበረ እና አይጠሩም ብለን አንደመድምም። እንደ ትልቅ ኃላፊነት ግን እውነት ነው 12 ዓመት እንትን አይደለም ምንድነው አሁን እንደተባለው ሙሉ ለሙሉ ኃላፊነት ወስደው የሚያገለግሉበት እድሜ አይደለም እውነቱን ለመናገር። ለዚያ ነው እኮ አባቶቻችን በጣም ጠንቃቃ ስለሆኑ 25 ዓመት ብለው ያስቀመጡት ለዚያ ነው። ግን አሁን አስተውሉ፣ ቅድም ቀሲስ ሲነግረን የነበረው የመጣንበት ሂደት አይደለም። የ12 ዓመት ልጅ እናቱ ጀርባ ላይ ያለ ልጅ እየተሾመ ነው የመጣ ነው በቤተክርስቲያን ታሪክ። ከሆነ ጊዜ በኋላ ጳጳሱ ሌላ ጊዜ ስለማይመጡ ይሾሙ ይማራሉ ተብሎ ጀርባ ላይ ያለ እናቱ ጀርባ ላይ ያለ ሕፃን ልጅ ክህነት ይሾም ነበረ፣ ዲቁና ይሾም ነበረ። አሁን ይሄ ለብዙ ሴንቸሪ ለብዙ ዘመን ይዘነው የመጣ ነው። ይሄን ባንዴ መስበር አይቻልም፣ ባንዴ ማስተካከል አይቻልም። አሁን ይሄ ትልቅ ነገር ነው 12 ዓመት ብለን መጀመራችን እንድታስቡት ነው። ይሄንን አሁን በአንድ ጊዜ 18 ዓመት በአንድ ጊዜ 19 ዓመት ብንል ብዙ የምንጎዳው ነገር አለ። አንደኛ አውሮፓ ላይ ነው ያለነው፣ አገልጋይ ጥረት አለብን፣ ብዙ ነገሮች አሉ ልንዘረዝራቸው የምንችለው። ዘለን ከ12 በላይ እንደገና ብንሄድ የምንቸገርባቸው ብዙ ሁኔታዎች ይኖራሉ። ግን ጥያቄው ቫሊድና በጣም አስፈላጊ ጥያቄ፣ ቤተክርስቲያን ወደፊት በደንብ ልታስብበት የሚገባ ጥያቄ እንደሆነ እናስባለን። ለአሁን ግን 12 ብለን ጀመርን። ነገ ከነገ ወዲያ ከበረታን
በነገራችን ላይ ነው ጠቆም ማድረግ ይለፍ ቀሲስ ሀገረ ስብከቱም እየሰራ ነው። ሀገረ ስብከቱ ፕሮፖዛል አውጥቶ ይሄንን እየሰራ ነው። አጋጣሚና ቀሲስ ፕሮፖዛሉን አይተነዋል፣ ኮሜንት አድርገናል። ተመሳሳይ ኮሜንት ነው የሰጠነው። አሁን የተባለው እድሜው ትንሽ ከፍ ቢል እንዲህ ብለናል። እንዳጠቃላይ ሲሆን ቀላል ይሆናል እና 12 ዓመት መሆኑ አንደኛ ቅድም ካልኩት፣ ሁለተኛ ልጆቹም ላይ ተጽዕኖ እናሳድራለን። አሁን እየሰራን ያለነው በምን ደረጃ ነው? በአጥቢያ ደረጃ ነው። የኛ ልጆች 12 ዓመት 13 ዓመት አስጠብቀን ሌላ አጥቢያ በ6 ዓመቱ ዲያቆን ሆኖ የሚመጣ ልጅ ሲያዩ የኛ ልጆች ሊሰማቸው ይችላል። በጣም ጥንቃቄ ያስፈልጋልና ብዙ ተነጋግረናል። ኦልሞስት 3 ወር 4 ወር ምናምን ረጅም ጊዜ ነው የፈጀ ነው እዚህ ጉዳይ ላይ እና ጥያቄው ቫሊድ ነው፣ ግን ቀስ እያልን እየለወጥ ነው እንሄዳለን። ወይም ቤተክርስቲያን እየሰራችበት ሲመጣ ነገሮች ተስተካከሉ ይመጣሉ ብዬ አስባለሁና እንደመነሻ ይሄንን ይዘነው ብንሄድ ጥሩ ነው። ያንን ታሳቢ እናድርግ። ለታሰማልን ይርጥልን። እሺ ትጂ እግዚአብሔር ይስጥልኝ። ሙሴ እንዳለው ይሄንን አዘጋጅታችሁ ጊዜ ወስዳችሁ ማቅረባችሁ በጣም ትልቅ ነገር ነው። ምክንያቱም ልጆቻችንም የሚጠብቁት ነገር ስለሆነ የእነሱንም ወላጆችን ምን እንደሚጠበቅበት ማወቃችን ጥሩ ነው። ግን አንድ ያልገባኝ ነገር አማደ ምስጢር ላይ በሰዓት ከፋፍሎ ተናግረው ነበርና 12 ሰዓት አልገባኝም። እሱና ግልጽ ባይረጉት መለኪያ ስላጣን ነው እንጂ አዕማደ ምስጢር የተማረ ብለን አሁን እንትን ብናስቀምጠው ዝም ብለን አዕማደ ምስጢር በአንድምታው በትርጓሜ በጣም ሰፊ ነው የሚሆነው። ግን አዕማደ ምስጢር የሚባለውን ትምህርት 5 አዕማደ ምስጢራት አሉ አይደለ? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ እነዚህን ወይ ምስጢረ ንስሐ እነዚህን ለ12 ሰዓት ኢንትሮዳክሽን ማለት ነው። 12 ሰዓት ስንል አንድ ቀን 12 ሰዓት ቁጭ ብሎ አይደለም የሚማረው። ምናልባት ሰኞ 2 ሰዓት ተብሎ ሊሆን ይችላል። የሚቀጥለው ሰኞ 2 ሰዓት፣ በሳምንት 2 ሰዓት ሊሆን ይችላል። ግን ያቺ 12 ሰዓት ግን መውሰድ አለበት አትሊስት። ይሄ እንግዲህ በክሬዲት አወር ስለሚሰጥ ማለት ነው ኮርሶች። አሁን ይሄ ያንን ኮርስ የ12 ክሬዲት አወር ኮርስ አድርገን እንደመውሰድ ማለት ነው። ግን በጣም አውርደን በልጆቹ ሌቭል ማለት ነው የሚሰጠው እሱ ማለታችን። ሌሎቹም እንደዛው ሌሎች ሰዓቶች። እሺ ይሻላል። እሺ እግዚአብሔር ይስጥልኝ። እውነት ለመናገር ይሄ ውይይት ዘግይቷል እንጂ ወይም ሐሳብ ዘግይቷል እንጂ አሁን ወደ ስራ ሲገባ ነገሮችን ያቀላል ብዬ አስባለሁ። ግን አንድ ጥያቄ ያለኝ ምንድነው የድቁና ህይወት ወይም አገልግሎት እኔ ከሀገር ቤት ጀምሮ እንደምናውቀው የመታዘዝ ህይወት ነው፣ የመላላክ ህይወት ነው። እሺታን ይጠይቃል በብዙ መልኩና እዚህ ሀገር ባለው ሁኔታ ደግሞ ከትምህርት ቤትም ካለው አንዳንድ ህጎች ብዙን ነገር ነፃ ፈቃዳቸውን ይጠይቃል የነሱ እና ብዙ መስፈርት ያየሁት ከትምህርትና ያው ግብረ ድቁናን የሚመለከቱ የቃልም የሃይማኖት ትምህርት ናቸውና ከስነ ምግባር አንፃር እንደዚህ የመታዘዝ ህይወትን የሚመለከት ትንሽ እንትኑ አሁን የቀረበው ላይ ብዙ አላየውምና እዚህ ያው እነሱን ለመከታተል ወላጅም ምዕመንም ያንን ነገር ሊተገብረው ይችላልና እሱ ነገር እንዴት አያችሁት ለማለት ነው። እግዚአብሔር ጥሩ። እሺ እንግዲህ ምናልባት የቀረበው በቂ ካልሆነ ይጨመርበት ነው እንጂ ስነ ምግባር ዘርዝረናል። ከመታዘዝ ካነጋገር፣ ካለባበስ፣ ከጸጉር እሺ ከማለት ለወላጆች፣ ለካህናት፣ ለሚመናን በጠቅላላው በዛ ልጅ እድሜ የሚጠበቅበት ደረጃ ድረስ ማለት ነውና እሱን ከሰራንበት ራሱ ልጆቹ ጥሩ ነው። መቼም እዚህ ሀገርም ቢሆን ሳይታዘዝ የሚኖር የለምና ምናልባት እሺ አባጨም ላይ አንድ ነገር ልንገነዘብ እኛ ያየንበት ልጆቹ አሁን ህፃናት ተወልደዋል አይደል? አጠመቅን። የሚያድጉት የት ነው? እዚሁ እኛ ጋር ነው ያሉት። ምን እያደረግን ነው? እያሳደግን ነው ማለት ነው። ይሄ ወዲህም ቢሄድ ቤተ መቅደስ ገባ እንዲህ አለ ይሃለ አይደለም። እንደምታዩት በፍቅር ነው ልጁ መያዝ የምንፈልገው። ስለዚህ እያሳደግን ነው ማለት ነው። 12 ዓመት እስኪሆነው ድረስ
ከኛ ጋራ እኛ የምንለውን እየሰማን የምንለውን እያደረገ ህፃኑን እየተማረ እዛ ሄዶ ከልጆቹ ጋራም እየተማረ ህፃናቱ አዳጊዎቹ ጋራ ሰንበት ትምህርት ቤቱ ጋራ እንዲሁ ሆኖ አደገ ማለት እዚያ ሄዶ ከሚያገኘው በተጨማሪ እዚህ ጋር ደግሞ እኛ ጋር በቤተክርስቲያን ስርዓት ሊያውቅም ሊረዳም ማድረግና መደረግ የሌለባቸውን ነገሮችም ሐሳቡ የመግለጹም የሚፈልገውና የማይፈልገውን ለይቶ እንዲረዳ የማድረጉም አብረን አሳድገናል ማለት ነው። እሱን ነው ያየነው። እዚህ ላይ ከተደረሰ የጋራችን ይሆናል። እንደገና ሌላ እይታ አለን። እኛ ብቻ ሳይሆን የምናየው እናንተም የእናንተም አይን ነው ልጆቹ የሚያያቸው ነው። መመካከሩ ይኖራል። ይሄ ልጅ የዚህ አይነት ጠባይ ያለው እንዴት ቢደረግ ይሻላል? መምከር ያለብን ሆኖ ከሆነ ለብቻው ማስተማር ሆነ ማድረግ ያለብን ሆኖ ከሆነ ወላጆችና እኛ አንድ ላይ ሆነን ማድረግ ያለብን ጉዳይም ካለ አብረን የምናደርገው ይሆናል ማለት ነው። ስለዚህ የጋራ ነው። አሁን ያሉት ያው አሁን ደርሳሉ የምንላቸው እዚሁ ደርሰዋል። ከዚህ በታች ያሉ ናቸው ከዚህ በኋላ እየመጡ ያሉት። እነዚህ የሚመጡት ደግሞ እኛ የምናሳድጋቸው ናቸው። ይሄ ነው እይታችን። እሺ ቀለተ ስምና አባታችን እንግዲህ ሰዓት እንዳንወስድ እንጂ በእውነት በሶስት መልኩ ነው ራሱ አሁን እዚህ ላይ ቀድም ይገለጽ ነው። ከንስሐ አባት የተመሰከረለት ማለት ነው ስነ ምግባሩን ጭምር፣ ከወላጆች የተመሰከረለት ማለት ስነ ምግባሩን ነው። እንደገና ደግሞ ምእመናን ራሱ ከንስሐ አባት ብቻ ሳይሆን ከካህናት በጠቅላላው የሚለው እነዚህ ሁሉ ታዛዥነቱን ስነ ምግባሩን በጠቅላላው ያለው በሱ እድሜ ሊደረግ ሊጠበቅባቸው ሊከለከልባቸው ከሚችሉት ነገሮች ከነዛ ነገሮች ምናይባቸው መነጽሮች ስለሆነ ያስቀመጥነው። እኔ እንደው ይሄ እንግዲህ በእኛ እስካሁን እኔ በማውቀው አባቶችን በሚያውቁት የመጀመሪያ ነው። እውነት ለመናገር ንስሐ አባት ያለው እንደዚህ የሆነ ነው የምንሾመው የሚለው እንደገና ደግሞ ያንን ራሱ አሁንም ማመስገን እፈልጋለሁ። ቤተክርስቲያናችንን አስተዳደርን ካህናት አባቶች እኛ ከተመካከርን ይበቃል ሳንል ውይይቱን ወደ ምእመናን ማውረድ ይሄ የቤተክርስቲያን ትክክለኛው ጸባይዋ ነው። ለቤተክርስቲያን አገልግሎት የሚሆነው ምእመናንም ያገባቸዋል፣ ምእመናንም ይወስቡ ሐሳብ ይስጡበት ብሎ ወደዚህ ደረጃ ለውይይት ማምጣት በራሱ ትልቅ ነገር ነውና መልካም ጅምር ነው ብዬ ነው የማስበው። እሺ ጥያቄ? እሺ እኔ ልጠይቅ ለላይ ነግሮኛል። ዲያቆን መሆን የምንፈልግና ክፍለ ሀገር ያለን ሰዎች ቤተክርስቲያን ጠዋት እየመጣን እዚህ መሳተፍ የሚለው ላይ በጣም ሊከብደን ይችላል። ወይም በተወሰነ ጊዜ አንዴ ነው የምንመጣውና የኛን እንዴት ታዩታላችሁ? በጣም ጥሩ ጥያቄ ነው። እስኪ በዛው የሰጠኸው መልስ ልንገረን አብረን። መቼም መልሰህለታል ብዬ ነው። አዎ ይሄ ትልቁ ነገር ነው። በስፔሻል ኬዝ እናያለን። ሩቅ የሆኑ በየሳምንቱ እሑድ መምጣት የማይችሉ ግን ያላቸውን የትምህርት ፕሮግረስ ሲመጡ ደግሞ የሚሰጡትን የሚያሳዩትን ትህትና አገልግሎት ያላቸውን በእውቀት የማደግ ሂደት በጠቅላላው እናይና እንመካከራለን። እንደዛ ነው የምናደርገው። እሺ ሌላ የመጨረሻ ምናልባት አንድ ሁለት እድል እሰጣለሁ። በጣም ጥሩ እንግዲህ እግዚአብሔር የተወያየንበትን በተግባር ወደፊት ስላለው የተገለጣል መሰለኝ። ይሄ መነሻ ረቂቅ ነው የሚሆነው። ወደፊት ሞር ህጎችና አካሄድ አሁን እዚህ ጋር ያቀረበልን ቀሲስ ዲቁና እስከሚመጡ ድረስ እስከ 12 ያለው ላይ ነው አይደለ? የሰማችሁት አስተውላችሁታል? እስከ 12 ነው። ከ12 በኋላ አሁን ዲቁና ከ5 ዓመት በፊት ጀምሮ እየሰጠናቸው ያሉ ልጆች አሉ እኛ ቤተክርስቲያን። ከዚያስ በኋላ ምንድን ነው የሚቀጥለው? ኦኬ ተቀበሉ ዲቁና በቃ አበቃ፣ እዛ ጋር ህጉ እዚህ ጋር ያበቃል አይደለም። ከዛ በኋላ ደግሞ ፎሎ አፕ እንዴት ነው የሚሄደው? ምክንያቱም ዲቁና ሰጠናቸው ማለት ምን እያደረግን ነው? ነገ እዚህ ላይ ቆመው የሚሰብኩን የሚቀድሱልን ካህናትን ለማዘጋጀት ጅማሬ ላይ ነን ማለት ነው። ስለዚህ ከዛ በኋላ ያለውን ፕሮሰስ እንዴት እናደርገዋለን የሚለው ካህናት አባቶች ይቀጥላሉ። ይሄንን አሁን እርጀንት ስለሆነ ለዚህ አቀረብ ነውና ወደፊት ያለውን ከዚህ የበለጠ በአካሄድ ደረጃ ሲወርድ አክሽን ፕላኖች ምን ይመጣሉ እነሱም በሙሉ ወደፊት እየተሰራ እንደዚሁ ኮሙኒኬት የሚደረግበት መንገድ ይኖራል ለማለት ነው። አዎ እንደው እርጀንት የሚያደረገው ምንድነው? ቅድም እዚህ ስናረግ ከሰሞነ ሕማማት ጀምሮ ስናደርግ ታያላችሁ አይደል? ልጆችን ፊት ማምጣት ካልነገራችሁና ካልተረዳችሁ ምእመናን ምንድነው የኔ ልጅ የሚገፋው የሚል ስሜት ይፈጥራል። ግን እንደዚህ ኮሙኒኬት ስናደርጋችሁ
ዓላማው ምንድነው፣ ሐሳቡ ምንድነው፣ የሚጠበቅባቸው ምንድነው የሚለውን ስታውቁ ግልጽ ይሆናል ማለት ነውና ይሄ ትልቅ እርምጃ ነው ብለን ነው የምናስበው። እንዲህ እንድናስብ ያደረገን የረዳን እግዚአብሔር ነው። ልጆቻችን በዚህ መልኩ አልፈው ከኛ የተሻሉ ሆነው ቤተክርስቲያንን የሚያገለግሉ እንዲሆኑ እግዚአብሔር አምላካችን በቅዱስ መንፈሱ ይምራልን። መስዋዕት ነገር